ሳውዲ በጣም ያስፈራል ጋይስ ተጠንቀቁ። ሳውዲ ላይ ያለ መከላከያ ማለት ያለ መከላከያ ስላችሁ የእርግዝና መከላከያ አይደለም። ቃሉን የሚመጣት እዚህ ጋር ቲክቶክም ስለሚያውቀው እንግሊዝኛ ማግኘት ስለሆነ ወንዶች ያለ ምንም መከላከያ ግንኙነት የምታደርጉ ወንዶች ተጠንቀቁ። በጣም ብዙ ሰው ወንድም ሴትም HIV ኤድስ እያለባቸው ወደ ሳኡዲ ይሄዳሉ። ለምን? በባህር ስለሆነ የሚካሄደው ምርመራ ስለማያስፈልግ። ስለዚህ በጣም ብዙ HIV ተጠቂዎች አሉ ሳውዲ አረቢያ ውስጥ። እርግጠኛ ሆኜ ነው የምነግራችሁ። ራሳችሁን ጠብቁ። ዝም ብላችሁ ተዋውቃችሁ ተጀናጅናችሁ ሄዳችሁ ትጋደማላችሁ። ከዛ እንደተያዛችሁ ራሱ አታውቁም። ከራሳችሁ አልፋችሁ ልጃችሁን ታስይዛላችሁ፣ እርግዝና ይፈጠራል። ስለዚህ ተጠንቀቁ። ኢማራት ደግሞ ሌባ፣ አጭበርባሪ፣ ወንጀለኛ ነው የበዛው። ሳውዲ ደግሞ በጣም አብዛኛው ሀበሻ HIV ኤድስ ተጠቂ ነው። አንዱ ላይ እያዳረሰ ዝም ብለው ነው በየኢጃዛ ቤቱ የሚጋደሙት። እኔ ማዝነው ለነሱ ብቻ አይደለም፣ እኔ ማዝነው ለሚፈጠረው ጽንስ። ኢትዮጵያ ውስጥ አንድ HIV ተጠቂ ግንኙነት አድርጎ ጽንስ ከተፈጠረ እርጉዟ በምታደርገው የሕክምና ክትትል ወደ ጽንሱ እንዳይተላለፍ ሕክምና አለው፣ መድኃኒት አለው። ስለዚህ አትሊስት ህፃኑ ይተርፋል። ገባችሁ? ህፃን ልጅ ምንም በማያውቀው ሲወለድ HIV ኤድስ ተጠቂ ሆኖ ይወለዳል። ምንም በማያውቀው። አያሳዝንም? ኢማራትም ሞልቷል። ኢማራት ከገቡ በኋላ ነው ይኸውላችሁ፣ ኢማራት ከገቡ በኋላ ነው። ሳውዲ እኮ እንዳለባቸው እያወቁ ነው የሚሄዱት። እንዳለባቸው እያወቁ በባህር ስለሆነ የሚሄዱት። ለምን ይመስላችኋል? አብዛኛው ሰው ዱባይና ካታር እንውሰደ፣ ኩዌት እንውሰደ፣ እንርዳህ እየተባለ እምቢ ብሎ ሳውዲ የሚሄደው። ምርመራ የለም ሳውዲ፣ በባህር ነው የሚሄዱት። ስለዚህ HIV ኤድስ ያለበት ሰው ወደዛ መሄድ ነው የሚመርጠው፣ ምንም አይነት ምርመራ ስለሌለ። ከዛ እዛ ሄደው ሆን ብለው ህዝቡን ይበክሉታል። ስለዚህ ጥንቃቄ አድርጉ። ካታርስ ማሪ፣ ካታርማ ጥብቅ ያለ ነው እኮ። ካታር ጥብቅ ያለች ጸጥ ያለች ካታር። ምን ሰምታችሁ ታውቃላችሁ? ስለ ካታር ምን ሰምታችሁ ታውቃላችሁ? ሀበሻ ብዙ የለም፣ ትንሽ ነው ሀበሻውም። ምንም የምትሰሙት ነገር የለም። ጠላ ቤት የለ እንደ ዱባይ፣ ሺሻ ቤት የለ፣ ምን የለ። ካታር እኮ አካብዴ ናት። ጥብቅ ያለ ሀገር ነው። ካታር የሚመጣ ሰው ለመስራት ህይወቱን ለመቀየር እንጂ ዝም ብሎ ለመዝናናት ፈታ ዘና ለማለት ፐርቸስቸስ ለማለት አይደለም የሚመጣው። ገባችሁ? ምን አለ ካታር ጸጥረጭ ያለች ሀገር ናት እኮ። እና ኩዌት፣ ባህሬን ሰላም ነው። ኢማራትና ሳውዲ ነው አደጋ ጋይስ። ኢማራት ላይ በጣም ብዙ አበሻ ስላለ በገፍ ስለሚገባ፣ ደላላው በገፍ ነው ዱባይ ያለው፣ በገፍ ነው አበሻ የሚገባው። ስራ ስላጣ ተስፋ ስለቆረጠ ምን እንፍጠር ገንዘብ ለማግኘት ነው የሚሉት። ኦኬ ቆል ተቆላ ቡና እድሽ ይባረክ፣ እድሜና ጤና ይስጥሽ። ቴንኪው ሀና። እሺ ጋይስ ምሳል ብላ ነው እየተፈላ ነው። እና ማለት ነው ዱባይ ላይ የምትኖሩም ሳውዲ የምትኖሩም በእናታችሁ ተጠንቀቁ። ቤሩት፣ ስለ ቤሩት ብዙ እውቀት የለኝም እኔ ጋር ከሚመጣው ችግር አንጻር ከምሰማው ታሪክ አንጻር እማቀውን ብቻ ነው የምናገረው። ስለ ቤሩት ምንም ብዙ ኢንፎርሜሽን የለኝም እኔ። እኛ ኢማራት የመጣ ነው። አንቺ ደግሞ የበታችነት ስሜት ስላለብሽ ሞስት ኦፍ ደም በእንግሊዝኛ ካላወቅሽ ተርጉምሽ አብዛኛው ማለት ነው። ይኸውልሽ ፈስ ያለበት ዝላይ አይችልም። ገና የሆነ ነገር ሲባል እኛ ኢማራት የመጣ ነው ለመስራት። አንቺ ትንሽ ተጠራ አቤት የምትይው ሞስት ኦፍ ደም ነው ያልኩት። አብዛኛው ከአብዛኛው ውስጥ ነኝ ቀርሽ ይመት አይደለም እኮ እህቴ ችግር ውስጥ ናት፣ የደበደበች ናት። ኧረ ሲያም አንቺን አይደለም ለአንዲት ኮመንታተር ነው መልስ የሰጠሁት። ማሪ አንቺን አይደለም አንዲት ናት ኮመንት ላይ አሮጊት ስታሽሟጠጥ እኛ ለመዝናናት አይደለም የመጣ ነው ስትል ነው እኮ ማሪ፣ አንቺን አይደለም። እሺ ከአንቺ ጋር መች ገና ጀመርን። እሺ ሰላም ነው፣ እየሰማንሽ ነው። ሰላም እግዚአብሔር ከሁላችሁም ጋር በያላችሁበት ይሆንላችሁ። ውድ የቲክቶክ ቤተሰቦች እህት ወንድሞቼ፣ ያው በእንዲህ አይነት ቪዲዮ መጥቼ አላቅም፣ አዲስ ነኝ። ብዙ ተከታይም የለኝም። በተቻላችሁ አቅም ይሄ ቪዲዮ የደረሳችሁ እህቶቼ፣ በተለይ ማዳም ቅመሞች
እኔ ያለሁት ሳውዲ ነው። ሳውዲ ደማም ውስጥ ነው ያለሁት። ያለሁበት ቤት ትንሽ ይከብዳል። ያው ከሌላ አንጻር በሚለው እግዚአብሔር ይመስገን። የሚከብደኝ ነገር የስራ ጫና ወይ ደግሞ እንትን አይደለም። የሰዎቹ ባህሪ በጣም አስቸጋሪ ነው። በጣም ይከብዳል። እንዲህ ነው ብዬ መግለጽ አልችልም። መጀመሪያ በደሞዙ ምክንያት ትንሽ የሆነ እንትን ነበረ። እሱ ተስተካክሎልኛል። በራሴ አካውንት ከፍተውልኝ በራሴ እንትን ማለት ከጀመርኩ በኋላ ሰላም ነው። ግን ሌላው ችግር ያለው ችግር እንትን በሚለው መክተብም ለማስረዳት ሞክሬ መብቴ እንዲሰጡኝ በተደጋጋሚ አይደለም አመት 3 ወር ከመሙላቴ በፊት እንኳን በተደጋጋሚ እንዲቀይሩኝ በጣም ጠይቄያለሁ። ባይሆንም ማይቻል ከሆነ ደግሞ ወደ ሀገርም እንዲያሳፍሩኝ ሁሉ ጠይቄ ነበረ። ግን መክተብ ምንም መብቴ ሊሰጠኝ አልቻለም። እግዚአብሔርን በቃ መክተብ ላይ ተስፋ ቆርጬ ሁሉ ነገር ትዬ እንትን እንድል ቢያንስ ደግሞ ከተስተካከለልኝ ብዬ እስከዛሬ ታግሼ እየሰራሁ ያለሁት ማለት ነው። ግን እንደዛም ሆኖ ደግሞ ያው ሰው ነን፣ እንሰራለን። የሆነ ስራ ስንሰራ ደግሞ እቃ ይበላሽብናል፣ ይሰበራል። ግዴታ ከሆነ ያው ከደሞዛችን ይቆረጣል። እኔ ቤት ያለው ችግር እንደሆነ ታውቃላችሁ። እኔ ከደሞዜም ቁረጭ ይላታለሁ እቃ ከተሰበረብኝ። እግዚአብሔር ይመስገን ብዙም እቃ አይሰበርብኝም፣ ግን አጋጣሚ አለ። ግን እንደዛ ሆኖ አሁን በጣም እንትን እያለችኝ ያለችው ያላደረኩትን ነገር በቃ በተአምር የማላውቀውን ነገር እንዲህ አድርገሻል፣ እንዲህ ስታረጊ በካሜራ የተቀረጸ ቪዲዮ አለ እንዲህ አለ። እኔ በቃ አሁን በጣም እየከበደኝ ሲመጣ ከምንጨቃጨቅ ውሰጂኝ አልኳት ወደ ቢሮ። ወደ ቢሮ አልወስድም ካልሽኝ ደግሞ ትኬት ቁረጪና አሳፍሪኝ እሄዳለሁ አልኳት። አይ አለችኝ፣ አላሳፍርሽም ስታጠፊ የሚያሳይ ቪዲዮ አለ፣ እሱ ቪዲዮ መክተብ ይዤ ውሰጂኝና አሳይኝ አልኳት። እስቲ አጠፋሽ የምትይውን ነገር አንድ ቪዲዮ አሳይኝ አልኳት። አንድ ቪዲዮ አሳይኝ ስላት ለአንቺ ለምንድን ነው ማሳይሽ አለችኝ። አታ ለምን አሳይሻለሁ? በቃ አጠፋሽ ብለሽ እንትን ከምትይኝ አሳይኝ። አይ ለአንቺ ሳይሆን መክተብ ወስጄ ውሰጂኝ አልኳት። እኔ ያለሁት ደማም ነው እንዳለችኝ ከሆነ የአንቺ መክተብ ሪያድ ውስጥ ነው ያለው አለች። አሁን እኔ ቢሮም ደውዬ ያሉኝ አንቺ በእኛ ቢሮ ከመተሽ ከሆነ የእኛ ቢሮ ሪያድ ውስጥ ነው፣ አንቺ ያለሽው ደማም ነው አሉኝ መክተብ። ዋና ደግሞ ከአዲስ አበባ የላከኝን ኤጀንሲ ሳናገር እሱ ይሄን መልስ አልመለሰልኝም። እኔ ያለሁበት ደማም ውስጥ የእናንተ ቢሮ አለ የለም ብዬ ስጠይቅ፣ በእርግጥ አሁን ላይ መክተቦች ምንም መፍትሄ እየሰጡ ሳይሆን ጉዳት ላይ ነው ያለነው። ብዙ እህቶቻችን ካለው ኢንፎርሜሽን አንጻርም ብዙ ችግር እንዳለ አውቃለሁ። አሁን ግን ይሄ ነገር እንዳለ ሆኖ በጣም እየከበደኝ ያለው ከክፍሌ ውስጥ እቃ ይጠፋብኛል፣ ልብስ ይጠፋብኛል። ከዛ ልብስ ይጠፋብኝ ተናግሬ አላውቅም እስከዛሬ እንዲህ ነው እንደዛም ብዬ አላውቅም። ግን አሁን ለታ ኤርፎን ጠፋብኝ፣ ብሉቱዝ ኤርፎን ጠፋብኝ። ከዛ ኤርፎኑ ሲጠፋብኝ ጠየቅኳት። ስጠይቃት በቃ ተቀየረችብኝ። እንደሆነ ነገር ነው ያደረጋትና ደነገጥኩ። ባልጠይቅ ይሻላል። አለመጠየቅም ደግሞ ከበደኝ። ኤርፎኑን በእርግጥ ብዙ ጊዜም ስለማልጠቀም አንዳንዴ ነው አልፎ አልፎ ለመጠቀም በመፈለግኩት ሳጣው ነው ደንግጬ በቃ ፈለግኩት አጣሁት። እንግዲህ ያው አንድ እኔ ክላስ ነው ያለው፣ ሌላ ብዙ ክላስ ቢኖረው እንዲህ ቦታ ወርቆ ልል እችላለሁ። ስልክም ኤርፎንም ከክፍሌ ውጪ ስልክ መጠቀም ስለማልችል ኤርፎንም ከክፍሌ ውጪ ይዤ አልወጣም። እንትን ማለት አልቻልኩም። አሁን በጣም ግራ እየገባኝ ያለው ልብሴ ይጠፋል፣ እሺ ኤርፎንም ጠፋ፣ ነገ ስልኬንስ ብትወስድብኝ? በእርግጥ ስልኬ አሁን እንዳልኳችሁ ከክፍሌ ውጪ ስልኬን መጠቀም አልችልም። ባለኝ ሰዓት እና ስራዬ ስጨርስ ወደ ክፍሌ ስመጣ ነው ስልኬን የምጠቀመውና ስልኬን ብትወስድብኝ ቢያንስ አንድ ከማወራት እህቴ እንዲህ አይነት ችግር ውስጥ ነኝ ብዬ መናገር እችላለሁ። ስልኬ እጄ ላይ ካለ ስልኬ የምትወስድብኝ ምን ማድረግ እችላለሁ? ለማንስ ነው መብቴ እንትን የምለው? መክተብ እንደሆነ እኛ ሞትንም ኖርንም ግድ አይሰጣቸውም። ለስም ነው መክተብ ነው ተብለን የመጣ ነው እንጂ። እስቲ እውነት እንደኔ አይነት ሁኔታ ውስጥ ያላችሁ ወይ እንደኔ አይነት ጉዳይ የገጠማችሁ እህቶች ምን ማድረግ እንዳለብን የራሳችሁን ሀሳብ
ብታካፍሉኝ ደስ ይለኛል። ያው እንዳልኳችሁ በእንዲህ አይነት ቪዲዮ ቀርቤ አላቅም፣ አዲስ ነኝ። እስቲ ሀሳባችሁን ብታካፍሉኝ ደስ ይላል። አመሰግናለሁ።